ዛሬ ጎንደር በታሪክ ውስጥ የሸኘቻቸውን ሙሽሮቿን ልንመለከት ቆርጠን ተነሳን። ዘመቻ ሙሴ። እስራኤልና ሞሳድ ከኢትዮጵያ እንዲሁም ከዓለም ጋር ፍጥጫ የገጠሙበትን ህያው የማይመስል ድንቅ ተግባር። ሰላም ክቡራን ተከታታዮቻችን፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን የተለያዩ ታሪኮች እንዲደርሳችሁ በማድረግ እንወዳጅ። ደርግ ከመውደቁ ከአንድ ዓመት በፊት ጀምሮ ያለ ወትሮ የእስራኤል አውሮፕላን በሱዳን የአየር ክልል ላይ እንደ ጉድ ያንዣብብ ጀመር። ሀገሪቷ በፖለቲካ ውጪ ከወዲያ ከወዲህ ስትላጋ በደርጎች አንደበት እንዲወሱ የማይፈለጉት በተገኙበት ቡዳ ፋቂ እያሉ እየተገለሉ ለዘመናት ኑሯቸውን የስቃይና የስጋት የነበሩ ታቦተ ጽዮንን ካጀቡ የእስራኤል የበኩር ልጆች የሚመደቡት በኢትዮጵያ ምድር ሀገሬ ካሉት ማህበረሰብ ተገንጥለው የባዳነት ስሜት የተሰማቸው ሰው ባለበት ሀገር ኡና ሆኖባቸው የሚኖሩት ቤተ እስራኤላውያን የተስፋይቱን ሀገር በድብቅ ከማለም ወደ አያቶቻቸው ምድር ለመኮብለል ወደ ሱዳን ስንቅ ቋጥረው ጉዞ ጀመሩ። ታሪክ ወደ ኋላ ሲል ከኢትዮጵያ ሀያላንና ቀዳማዊ ነገስታት ዝርዝር ውስጥ ያለችው ማክዳ ወይም ደግሞ ንግስተ ሳባ የሰለሞንን ዝና በማዳመጥ ስጦታ ልትሰጠው እንዲሁም ልታሞግሰው በመፈለጓ ደንገጥሮቿን አስከትላ የያዘችውን ስጦታና እሷን የሚጠብቁ ተዋጊ ጦረኞችን በመመልመል ወደ እስራኤል ጉዞዋን ጀመረች። በዚያም ንጉሱን በማግኘት በንጉሱ ብልህ ጥያቄዎች በመታለል ማርገዟንና ቀዳማዊ ምኒልክን መውለዷን ታሪክ ይናገራል። እስራኤል ዜጎቿን ለመሰብሰብ የተነሳሳችውና እቅድ ያወጣችው በ1970ዎቹ መጀመሪያ ላይ ነው። ቤተ እስራኤላውያንን ከኢትዮጵያ ወደ ተስፋይቱ ሀገር እስራኤል ለመውሰድ ድብቅ ዓላማቸውን ነድፈው ለወቅቱ ፕሬዝዳንት መንግስቱ ኃይለማርያም ጥያቄ ቢቀርብም የደርግ መንግስት ግን ቤተ እስራኤላዊ የሚባል ዜጋ የለም በማለት በሀገሪቱ ውስጥ ምንም አይነት ከእስራኤል የመጣ ዜጋ አለመኖሩን በመግለጽ አጀንዳውን ዘጋ። እስራኤል ለኢትዮጵያ መንግስት ያቀረበችውን የዜጋዋን የመመለስ ጥያቄ በአግባቡ አለመመለሱ የንቀት ስሜት አድሮባቸዋል በማለት በተለያየ ጊዜ የስለላ ቡድኗን ወደ ኢትዮጵያ በማስገባት ስለነሱ ለማወቅ ጥረቷን ቀጠለች። ይህም በእስራኤል የስለላ ቡድን ሞሳድ ውስጥ የተሰማውን ሹክሹክታ የኢትዮጵያ በሮችን አልፎ የሚሰማበት ምክንያት እንዳይኖር የወቅቱን የሰሜኑን ክፍል ያጠቃው ረሃብ ሁሉንም ዝም ያስባለ በመሆኑ ለቤተ እስራኤላውያኑ ግን በጎንደር መንደሮች ውስጥ አንድ ምስጢራዊ ሹክሹክታ እንደ ሰደድ እሳት ይዘምት ጀመር። ጊዜው ደረሰ። ወደ ኢየሩሳሌም የምንመለስበት መንገድ በሱዳን በኩል ተከፍቷል። ንግስተ ነገስታት ሳባ ወይም ማክዳ ወደ ኢትዮጵያ ከመጣች በኋላ ንጉስ ሚኒሊክን በመውለድ በኢትዮጵያዊ ስርዓትና ወግ ለማሳደግ ብትጥርም አባቱን ፍለጋ ወደ እስራኤል ከመጓዝ ልታግደው አልቻለችም። ወደዚያው ባቀናበት ወቅትም የእስራኤልን ንግስና በሌላ ደም መበከል ወይም መቀላቀል ያልፈለጉት ንጹህ ዘሩ እስራኤላዊ የታላቁ ንጉስ የሰለሞንን የበኩር ልጅ ለመቀበል ምንም አይነት ፍላጎት ሳያድርባቸው በአመጽ ቆሙ። ንጉስ ሰለሞን ከዚያ በፊት ከተለያዩ ሴቶች የወለዳቸውን ልጆች በዚህ መልክ ያልተቀበላቸው ቢሆንም ከኢትዮጵያዊቷ ቆንጆና ከብልኋ ኢትዮጵያዊት የወለደውን ልጁን መካድ አልፈለገም። እናም እምቢ ብለው የማይመልሱትን ጥያቄ ይዞላቸው ቀረበ። ቀዳማዊ ምኒልክ ወደ ሀገሩ ከተመለሰ የእናንተም የበኩር ልጆች አብረውት ወደ ኢትዮጵያ ይጓዛሉ የሚል ቅድመ ሁኔታ አስቀመጠ። ምንም እንኳን የእስራኤል ሀያላንና አዋቂዎች ይህንን ነገር ይቀበሉታል ብሎ ንጉስ ሰለሞን ባያስብም ጥበብ አዋቂዎቹ፣ የእግዚአብሔር አማኞቹ፣ የታቦተ ጽዮን ጠባቂዎቹ የእስራኤል አበይቶች የታላቁን ንጉስ ጥያቄ ተቀብለው የበኩር ልጆቻቸውን ወደማያውቋትና ወደማያለሟት ሀገረ ኢትዮጵያ ሊልኩ ዝግጁ ሆኑ። ይህ ያልተጠበቀ ምላሽ እጅግ ያሳዘነውና ያስደነገጠው ንጉስ ከዙፋኑ ወርዶ የልጁንና የሚኒስትሮቹን የበኩር ልጆች ወደ ኢትዮጵያ ለመላክ በታላቅ አክብሮትና ሽኝት እንዲሆን ከልቡ ይጥር ጀመር። ንጉስ ሰለሞን ለልጁ በእስራኤል እጅግ ውድ የሆኑ ስጦታዎችን ጨምሮ ታቦት ይዞ እንዲሄድ ቢፈቅድም ልቡ በታቦተ ጽዮን ላይ የሸፈተው ሚኒሊክ ግን የተፈቀደለትን ታቦት በመተው ታቦተ ጽዮንንና የእስራኤልን የበኩር ልጆች በመያዝ ወደ ሀገሩ ኢትዮጵያ በኦሪት አባቶችና ጥበበኞች በቤተ እስራኤላውያን ደምቃ
ጥበብ በጥበበኞች እጅ ገብታ ካህኑ በክህነት ጥበበኞቹ በጥበባቸው ደምቀው የተወሰነ ዓመታትን ተከባብረው ኖሩ። ሀገሪቱን ጦርነት ሲንጣት በታቦቱ ዙሪያ የነበሩት ቤተ እስራኤላውያን ከንግስተ ሳባ ጥበብ እስከ አውሮፕላን ክንፎች ከተራ አንጥረኛ እስከ ህንፃ ንድፍ እና የመሳሰሉት ላይ አሻራ በመጣል ለዛሬቱ ኢትዮጵያ ጥንታዊ ቅርሶች መሰረት የሆኑና የጥንታዊና ዘመናዊ ታሪክ ውጤቶች ናቸው። የታቦተ ጽዮን ጠባቂዎች የሰለሞን ዘሮች ዛሬም የታሪክ አካል ሆነው ተያይዘው ይኖራሉ። የደርግ ዘመን በረሃብና በፖለቲካ መሃል ዘመኑ የ1970ዎቹ ማብቂያ ጀምሮ ኢትዮጵያ በኮሚኒዝም ርዕዮተ ዓለም ትናጣለች። ደርግ ሃይማኖትን የህዝብ አደንዛዥ ዕፅ አድርጎ በፈረጀበት ወቅት በጎንደር እና አካባቢዋ ላይ ያሉ ቤተ እስራኤላውያን እምነታቸውን ለማከናወን ይቸገሩ ጀመር። ድሮውንም በእምነታቸውና ለየት ባለው አመላለክ ስርዓታቸው ኦሪትን በመከተላቸው ምክንያት ከማህበረሰቡ የሚደርስባቸው መገፋትና መድሎ እንዳለ ሆኖ በደርጉ ዘመን ግን ጭራሽ እነሱን ለማጥፋት በሚመስል ሁኔታ ሁሉም ይገፋቸው ጀመር። በ1977 ዓ.ም በሰሜኑ የኢትዮጵያ ክፍል የተከሰተው ረሃብ ግን ነገሩን ይብስ አባባሰው። በሰሜን ኢትዮጵያ ሞት በየሰው ቤት ገብቶ ሀገር ምድሩ የጩኸት የጣር የሞት ሽረት ሲሆን የሚበላ ብርቅ ሲሆን እንስሳት በየሜዳው ሲወድቁ ሰውም አብሮ መጓዝ አቅቶት ወደማይቀረው ዓለም ለመሄድ ሲያጣጥር ቤተ እስራኤላውያኑ አንድ ውሳኔ ላይ ደረሱ። አሁን ወደ አባቶቻችን ምድር የምንመለስበት ነው። ደርግ ይህንን ፍልሰት በይፋ ይክድ ነበር። አይሁድ የሚባል ማህበረሰብ ኢትዮጵያ ውስጥ የለም ከማለት አንስቶ ከእስራኤል ወደ ኢትዮጵያ የተጓዘም የአይሁድም እምነት የያዘ ምንም አይነት ማህበረሰብ አለመኖሩን አጥኞች ወይም ጎብኚዎች በዚህ ዙሪያ ላይ ከመጡ ከሀገር እስከ ማስወጣት ይደርስ ነበር። ነገር ግን ውስጥ ለውስጥ አይሁዳውያንን እንደ ጦር መሳሪያ መለዋወጫ ሸቀጥ በመቁጠር ከእስራኤል ጋር በሚስጥር ይደራደር ነበር። በዓለም ፊት ግን ምንም አይነት ዜጋ ወደ እስራኤል እየሄደ አይደለም፣ የእሷ ዜጋም በሀገራችን ውስጥ የለም እያለ ይዋሽ ነበር። በስተመጨረሻም የውስጥ ለውስጥ ድርድሩ አብቅቶ እስራኤል ዘመቻ ሙሴ ብላ የሰየመችውን ሚሽን ለማከናወን አውሮፕላኖቿን በማዘጋጀት ወደ ሱዳንና ኢትዮጵያ መራች። በሺዎች የሚቆጠሩ እናቶች፣ ህፃናትና አረጋውያን በሌሊት ለዘመናት ከኖሩበት ቀዬ በመነሳት የትዝታ እንባቸውን አምቀው በሰሜን በረሃዎች ወደ ሱዳንና አዲስ አበባ መጓዝ ጀመሩ። መከራው በረሃብ በጥማትና በሽፍቶች ጥቃት እየደረሰባቸው የበረሃው ሲሳይ ከመሆን አምልጠው ሱዳን ድንበር የሚደርሱትን አይሁዳውያን ሞሳድ ሱዳን ውስጥ በሚገኝ አንድ የባህር ዳርቻ ሪዞርት አሮስ ሆሊዴይ ሪዞርት ውስጥ ሽፋን በመስጠት አውሮፕላኖቻቸውን መጫን ከሚችሉት አቅም በላይ እንደ እህል እየተወቀጡ ተጭነው ወደ ተስፋይቱ ምድር መጓዝ ጀመሩ። የሞሳድ ዘመቻ ሙሴ ዓለም አይቶት በማያውቅ ደረጃ ታላቅ የሰውን ልጅ የማዳን ዘመቻ በ36 ሰዓታት ውስጥ ብቻ 34 የእስራኤል አውሮፕላኖች ያለማቋረጥ ከአዲስ አበባ ቦሌ እና ከሱዳን በመነሳት በአንድ ቦይንግ 747 አውሮፕላን ብቻ 1087 በላይ ህዝቦችን በመጫን የአውሮፕላኖቻቸውን ወንበሮች በመንቀል ህዝቡ መሬት ላይ ተቀምጦ ጉዞ እንዲያደርግ ተደረገ። በዚያች አጭርና 36 ሰዓታት ብቻ የእስራኤል አይኖች በኢትዮጵያ ላይ ተሰክተው ያለምንም ወሬ ማናፈስ ያለምንም ግርግር 14325 ቤተ እስራኤላውያንን ከጦርነትና ከረሃብ ቀጠና በማውጣት ወደ ተስፋይቱ ምድር ኢየሩሳሌም ገቡ። ዘመቻ ሙሴም የሞሳድ ምርጥ የስለላና የድርድር ስኬት ሆኖ ዛሬም ሲወሳ ይኖራል። ሰላም ለሀገራችን፣ ሰላም